ጤፍ እንጀራ ቆንጆ እንጀራ ላሳያችሁ መጥቻለሁ። ሌላው ባለፈው እንጀራ ላይ የሰራሁት ቪዲዮ ላይ ለጠየቃችሁኝ ሁሉም ጥያቄዎች ለእያንዳንዱ መልስ ለመስጠት እንዴት እንዳዘጋጀሁት እንዴት እንደማዘጋጀው ልኬታውን፣ የአብሲቱ መጠን፣ የዱቄቱ መጠን ሁሉንም ነገር ጥያቄያችሁን ለመመለስ መጥቻለሁ። እዚህ ላይ በመጀመሪያ ስራዬን አይታችሁ ሰርታችሁ ቆንጆ ሆኖልናል ብላችሁ ላሳወቃችሁኝ የተለያዩ ምክሮችን ለገለጻችሁልኝ ለለገሳችሁልኝ ከልብ አመሰግናለሁ። እዚህ ላይ ነጭ ጤፍ ነው ዛሬ የማሳያችሁ። የነጭ ጤፍ ዱቄት እዚህ አቅርቤ ያለው ልኬታውን እየለካው ምን ያክል ዱቄት ለምን ያክል ዱቄት ምን ያክል አብሲት እንደሚያስፈልገው የአብሲቱ ውሃ የአብሲቱ ሊጡ እንደሚያስፈልግ ላሳያችሁ ነው። ይሄ ካፕ ነው፣ 1 ኩባያ ነው። እናንተ በማንኛውም ነገር መለካት ትችላላችሁ። ይሄኛው እርሾ ነው። እርሾዬን አስገባና ምን ያክል ዱቄት እንደማያደርግ ሳልቆርጥ ቪዲዮ ያልተቆረጠ ቪዲዮ ሙሉ ልኬታውን ይዤላችሁ መጥቻለሁ። እኔ የምፈልገውን ያክል ለክቻለሁ እዚህ። እናንተ ደግሞ የምትፈልጉትን ያክል እያቀናነሳችሁ እየደመራችሁ እየቀነሳችሁ ማድረግ ትችላላችሁ ማለት ነው። እኔ ያደረኩትን ያክል ግዴታ ማድረግ የለባችሁም። እኔ እንደነገርኳችሁ በባለፈው የምጠቀመው ለ3 ሳምንት ለረጅም ጊዜ ነው ፍሪጅ ውስጥ አድርጌ እያሞኩ ስለምጠቀም ብዙ እንጀራ ነው የምጋግረው። ነገር ግን እናንተ ልክ እኔ 30 ኩባያ ከተጠቀምኩ እናንተ 30 ኩባያ መጠቀም የለባችሁም። 10 ኩባያ 20 ኩባያ የምትፈልጉትን ያክል አድርጋችሁ የአብሲቱንና የአብሲቱን ሊጥና የአብሲቱን ውሃ መጠን በዛው ልክ እያቀናነሳችሁ መጋገር ነው ማለት ነው። ይሄ ቆንጆ እንጀራ ነው፣ ከባለፈው የበለጠ ልስላሴው አይኑ እንዴት እንደሚያምር የመጣው ደግሞ እንግዲህ ለኦርቶዶክስነት ተከታዮች የገና በዓል ነው። ነጭ ጤፍ መጋገር ለሚፈልግ ከዶሮ ጋር ከተለያዩ ምግቦች ጋር ነጭ እንጀራን ይዤ የመጣሁት እዚህ ላይ እንግዲህ ለካ ነው። ይሄው እንደዚህ ነው የምለካው። 1 2 እያልኩኝ እናንተ ቪዲዮውን ስታዩ መቁጠር ትችላላችሁ። 30 ኩባያ ነው ያደረኩት። ምንም ሳልቆርጥ ነው ያመጣሁት ቪዲዮውን፣ ምክንያቱም እናንተ እንድታዩት ስለፈለኩኝ ነው። ብዙ ጥያቄ ተነስቷል። ምን ያክል አብሲት እናድርግ፣ እሳቱን በምን ያክል እሳት እንጋግረው፣ ለእነዚህ ሁሉ መልስ ይዤ መጥቻለሁ። እንግዲህ በትዕግስት ሁላችሁም እዩት፣ አይታችሁ ጋግራችሁ ቆንጆ እንጀራ ሆነልን ብላችሁኛል ብዙዎቻችሁ። እዛው እንጀራው ቪዲዮ ላይም ጽፋችሁልኛል፣ የተለያየ ቪዲዮዎች ላይም ጽፋችሁልኛል። ከልብ አመሰግናለሁ። ብዙ ምክሮች እንደዚህ ብታደርጊው እንዲህ ብታደርጊ ያላችሁኛላችሁ። እናንተንም ከልብ አመሰግናለሁ። ሁላችሁንም ተመልካቾችን የኢትዮላል ቤተሰቦችን ከልብ አመሰግናለሁ። ሸር ያደረጋችሁልኝ ለእናንተ እንዲደርስ ሸር አድርገው ለእናንተ ያደረሰው ጓደኞችን ተመልካቾችን አመሰግናችኋለሁ። አሁንም ይሄን ቪዲዮ ሸር እያደረጋችሁ ለወዳጆቻችሁ ለጓደኞቻችሁ እየነገራችሁ እዩት። ቆንጆ እንጀራ ነው ከምነግራችሁ ከምላችሁ በላይ ቆንጆ እንጀራ፣ ለስላሴው አይኑ እንዴት እንደሚያምር ያው ያወካሁት ለ5 ቀን ነው። ይሄን እንግዲህ እንደዚህ ለክቸዋለሁ። ሙሉውን ነው እናንተ ቪዲዮውን ስታዩ የኔን ድምጽ ቀንሳችሁ ምን ያክል እንዳደረኩኝ መቁጠር ትችላላችሁ። ይሄው እንደዚህ አድርጌ እንግዲህ ለክቼ ሙሉን 30 እኔ 30 ነው የፈለኩት። 30 ኩባያ ነው ማድረግ የፈለኩት። 30ውን ኩባያ እንደዚህ ለክቻለሁ። ከዚህ በኋላ ይሄን አቦካና ልክ እንደባለፈው በወፍራሙ አብክቼ ነው የምተወው። ያው ታዩታላችሁ፣ ቪዲዮ ላይ ታዩታላችሁ እንዴት እንደምጋብሲቱን በተለይ የአብሲቱ የዱቄቱ መጠንና የአብሲቱ መጠን እንዴት እንደሆነ ሙሉውን እዩት። ካያችሁት ቆንጆ እንጀራ ትጋግራላችሁ። ይሄን የመሰለ የሚያምር አይናማ እንጀራ ለስላሴው የለስላሴው ነገር አትጠይቁኝ እንዴት እንደሚያምር ይሆንላችኋል። ቆንጆ ይሆንላችኋል ማለት ነው። እዩት፣ ሙሉን እዩት። ሌላው ለመጋገሪያ ምን ያክል እሳት ትጠቀሚያለሽ ላላችሁኝ ለእያንዳንዱ በነገራችን ላይ ለእያንዳንዱ 99% ለአስተያየታችሁ መልስ ሰጥቻለሁ። እንግዲህ ያላየሁት ከዛ ወዲህ የተለያዩ ቪዲዮዎችን ስለሰራሁኝ ያላየሁት ካለ ያልመለስኩላችሁ ካለ በጣም ይቅርታ። እዚህ ላይ እንግዲህ ጠቅለል ያለ መልስ ብዙ አንድ አይነት ጥያቄ ነው፣ ተመሳሳይ ጥያቄ ነው። አንዱ ጥያቄ ምንድነው ስታወቂም ሆነ ስታቀጥኝ ሙቅ ውሃ ነው ወይስ ቀዝቃዛ ውሃ የምትጠቀሚው? ቀዝቃዛ ውሃ ነው የምጠቀመው። ምንም ሙቅ ነገር የሚባል የሞቀ ውሃ የሚባል ነገር አልጠቀምም። እንደነገርኳችሁ በባለፈውም እንዳያችሁት ቪዲዮ ላይ አብሲቱ ራሱ በደንብ ፍሪጅ ውስጥ አስገብቼ ቅዝቅዝ ብሎ በረዶ ከሰራ በኋላ ነው እንትን ያልኩት ማስገባው ማለት ነው። ያው መቀዝቀዝ ስላለበት በረዶም ቢሰራ ችግር የለውም።
በደንብ መቀዝቀዝ እንዳለበት ልነግራችሁ ፈልጌ ነው በረዶም ሰርቶ ምላችሁና ቀዝቃዛ ነው የሚፈልገው። በቃ በአጠቃላይ ይሄ እንጀራ እኔ የምጋግረው እንጀራ የሞቀ ነገር አይፈልግም፣ ቅዝቃዜን ነው የሚፈልገው። አብሲት ከጨመርኩ በኋላ ከቻላችሁ ፍሪጅ ውስጥ አድርጉት ብያችኋለሁኝ። ከ4 ሰዓት ከ5 ሰዓት በኋላ እንደዛ ነው የሚፈልገው። ውሃ ሳወካ መሆን ሳቀጥን የምጠቀመው ቀዝቃዛ ውሃ ነው። ሙቅ ውሃ የሚባል ነገር እንትን አልጠቀምም። ያው እጄን ታጥቤ ያለው ሁሉ ጊዜ ምግብ ሳዘጋጅ እጄን ታጥቤ ነው የማዘጋጀው። ቪዲዮ እንዳይረዝም እያልኩ እየቆረጥኩት ነው። እዚህም ላይ እጄን ታጥቤ ነው ወደ ሊጡ የገባሁት። ይሄን በደንብ አሽተሽ ብታወኪ ያላችሁኝ ያላችሁ ቪዲዮ ስለሚቆረጥ ነው እንጂ አሽቼ ነው የማወካው። በደንብ መታሸት አለበት። ይሄ ምሽት አድርጌ ነው ያወካሁት። እንጀራው ልስልስ ያለ ነው፣ ቆንጆ እንጀራ። ያው ቪዲዮ እንዳይረዝም ሲባል ይቆረጣል። ሳሽ የቆየሁትን ያክል እናንተ ላይ ወደዚህ አላመጣውም። አሁን ይሄን አሽቸን ያወካሁት እዚህ ላይ ጨርሻለሁ። ልክ ሊጡ ላይ ስገባ ያያችሁኝና እዚህ ላይ ጨረስኩ ስላችሁ አጭር ሊመስላችሁ ይችላል። ነገር ግን አሽቸዋለሁኝ። አብሽ ብንጨምር ያላችሁኝ ያላችሁ አብሽ መጨመር ይቻላል። እኔም አንዳንዴ እጨምራለሁ። አሁን ለጊዜው ስላላቀረብኩ ነው እንጂ እጨምራለሁ። ኩባያው ይሄ ነው። እኔ 1 ካፕ፣ ይሄ ካፕ ያው አብዛኞቻችን ቤት ይገኛል ስላልኩ ነው በዚህ የለካሁት። እናንተ ግን በብርጭቆ መለካት ትችላላችሁ። በማንኛውም መለኪያ ነገር መለካት ትችላላችሁ። ከዚህ በኋላ እንደዚህ አብኩቼ 5 ቀን ነው ያቆየሁት። በወፍራሙ እንዳያችሁት ነው ያስቀመጥሁት። አብዛኞቻችሁ ያኛውን ቪዲዮ ያያችሁ ታውቁታላችሁ። አሁን አብሲት ልጨምር ነው። የአብሲቱ ውሃ ልለካ ነው። አብሲቱን ውሃ የምለካው በዚሁ ዱቄቱን በለካሁበት ኩባያ ነው የምለካው። ምን ያክል ነው የአብሲት ውሃ የማደርገው እና እሱንም አልቆረጥኩትም። ሙሉውን የኔን ድምፅ ቀንሳችሁ ስራውን ማየት ትችላላችሁ። 10 ኩባያ ውሃ ነው ያደረኩት። በዚህ በኩባያው 10 ኩባያ ውሃ ለ30 ኩባያ ዱቄት 10 ኩባያ ውሃ ነው ያደረኩት። ይሄኛው ውሃው ከፈላ በኋላ ደግሞ የምጨምረውን ሊጡን ምን ያክል እንደሆነ ደግሞ ስንደርስበት ታዩታላችሁ ማለት ነው። መለኪያው ግዴታ ይሄኛው ኩባያ መሆን የለበትም። በማንኛውም ነገር መለካት ትችላላችሁ። ነገር ግን ያው ማመጣጠን ነው። እኔ ለ30 ኩባያ 10 ኩባያ ውሃ ካደረኩኝ እናንተ 10 ኩባያ 10 ብርጭቆ ወይ በሆነ ነገር ለክታችሁ 10 ዱቄት ብትጠቀሙ ምን ያክል ውሃ እናደርጋለን የሚለውን ያው ማቀናነስ ነው። 3 ኩባያ እና 3 እና ትንሽ ነው ልታደርጉ የምትችሉት። ከዛ ደግሞ ሊጡን ደግሞ ምን ያክል እንደምታደርጉ አብሲቱን ስንጨምር አብሲቱን ስናንተከትክ ሊጡን ሳደርግ ከፊትና ከኋላ እንዳይሆንባችሁ ከቪዲዮ ጋር ብዬ ነው እናየዋለን። ይሄኛው እንግዲህ ሊጡ በ5 ቀኑ ነው። አሁንም 5 ቀን ያወካሁት። ውሃ ጨምረሽ ከላይ ብትተዩ ቢያቀር ያላችሁኝ ያላችሁ፣ እሱም ሞክሬው ነበር። እንጀራው እንደዚህ አላማረልኝም። ይሄኛው እንጀራ በጣም ያማረው ይሄኛው ስለሆነ ምንም ጉዳትም አላመጣብኝም። እኔ 5 ቀን ሲቦካ አይበዛበትም ወይ ላላችሁት፣ ለኔ ተስማምቶ ነው እየተመገብኩት ያለሁት። ምንም ጉዳት አላመጣብኝም። ምንም ጨጓራዬን የሚያመመኝ ነገር ስለሌለ 5 ቀን ነው የማቦካው። ከዛ በታች አውክቸው አልቦካልኝም። በተለይ ነጩ ጤፍ ቡካት ይፈልጋል። ነገር ግን ያው 5 ቀን ነው። ያኛውንም 5 ቀን ነው። በ5 ቀኑ አብሲት ጨመር በ6ኛው ቀን ጠዋት ጋገርኩት ማለት ነው። 4 ቀን አብኩተን ቆንጆ እንጀራ ሆነልኝ ያሉኝ ተመልካቾች አሉ። እንግዲህ በ3 ቀን በ4 ቀን መሞከር ነው። ይሄው በደንብ እንደዚህ ላይ ያለውን ጥብ እናደርጋለን። ውስጡ ንጹህ ነው። እንደዚህ ደጋግመን ካጠብነው በኋላ ውስጡን ልክ እንደዚህ ይሄው እንደዚህ ስናየው ንጹህ ነው። ምንም ነገር የለውም። ሽታውም ቆንጆ ነው። ውሃ አቅርሮ ከምናወካው ሊጥ የተለየ ነገር ይሄኛው የተለየ ነገር የለውም። እንደዛው ነው። ልዩነቱ ምንድነው? በወፍራሙ መቦካቱ ነው። ምንም የተበላሸ ነገር ምንም የለውም። ከላይ ያለችው ብቻ ናት። እሷን አጥቦ ማውጣት ነው። ከዚህ በኋላ እንደዚህ አቃጥነዋለሁ። ይህ አንድ ብሊንደር ነው። የጓጎለው እንዲፍታታልኝ ነው። እናንተ በእጃችሁ መጠቀም ትችላላችሁ። ይሄኛው ግዴታ አይደለም። ይሄ ብሊንደሩ ግዴታ አይደለም። ካለ ምንም አይደለም። ከሌለ ደግሞ በእጃችሁ የጓጎለው እስከሚፍታታ ድረስ በእጃችሁ ማቅጠን ትችላላችሁ። እኔ ስላለኝ ነው፣ ይሄኛው ስላለ ነው ቤት። ከዚህ በኋላ ልክ እንደዚህ የሊጡን መጠን ውፍረቱን እዩት። በዚህ ውፍረት ካቀጠንኩት በኋላ የአብሲቴን ውሃ ጥጃለሁ። እንዳያችሁት 10 ኩባያ የአብሲት ውሃ ጥጃለሁ። የአብሲቱንም ሊጡን በዚሁ ነው የምለካው። በዚሁ ልክ ዱቄቱን በለካሁበት እንደምታዩት ነው። 1 2 ብዬ ቆጥሬ ያልተቆረጠ ቪዲዮ ነው። 3 ኩባያ በዛው ልክ 3 ኩባያ ውፍረቱን እዩት። በጣም መቅጠንም ብዙ መወፈርም የለበትም። በዚህ ውፍረት የተቀጠነ ሊጥ 3 ኩባያ ሊጥ አድርጌበታለሁ።
ለ30 ኩባያ ዱቄት ለ10 ኩባያ ውሃ 3 ኩባያ ሊጥ አድርጌ አብሲቱን እጨምረዋለሁ ማለት ነው። ይሄው እንደዚህ ነው እንደምታዩት። ይሄኛው የአብሲቴ ውሃ ሲፈላልኝ ውሃውን ጥጃለሁ። አብሲቱን አንተከትካለሁ ማለት ነው። ሌላው እርሾ ለመጀመሪያ ጊዜ ለለለን ምን እናድርግ ያላችሁኝ ያላችሁ፣ እርሾ ከጓደኛ ከጎረቤት የሚገኝ ከሆነ መፈለግ ነው። እሱ ከሌለ ግን እኔ ሞክሬ አላቅም። ግን በጣም ከተቸገራችሁና በቃ እርሾ ማግኘት የማይቻል ከሆነ ምንድነው አማራጭ ብዬ የጻፍኩላችሁ የዳቦ እርሾ፣ ትንሽ የዳቦ እርሾ ግማሽ ሻይ ማንኪያ ወይ ትንሽ አድርገን ለመጀመሪያ ጊዜ እናብካና ከዛ በኋላ እርሾ እናገኛለን ያልኩት። ምንም አማራጭ ስላጣሁ ነው እንጂ ያልሞከርኩትም። ነገር ግን የመጀመሪያው እንጀራ ብዙ ባያምር እንኳን እርሾ ባያሳምረው እንኳን እንደሚቀጥለው ከጋገርነው እንጀራ ቀንሰን ማስቀመጥ እና ከዛ በኋላ እርሾ ይኖረናል ማለት ነው። ፍሪጅ ውስጥ ነው እርሾውን የምናስቀምጠው እስከምንጋገር እስከምናቦካ ድረስ። ስንጨርስ ጥብጥብ አድርገን ፍሪጅ ውስጥ ነው ማድረግ ያለብን። ይሄው አብሲቱ እንግዲህ በዚህ መጠን እየተንተከተከ ነው። ከዚህ በኋላ ይሄን እሳቴን አጠፋፋና እንደዚህ በደንብ ከተንተከተከልኝ በኋላ እሳቴን አጠፋፋና ፍሪጅ ውስጥ አደርገዋለሁ እንዲቀዘቅዝ። ውጭም ላይ ማቀዝቀዝ ትችላላችሁ። ውጭ ላይ ፍሪጅ ውስጥ ማስገባት ለምን አስፈለገ ላላችሁኝ፣ ውጭም ላይ ማቀዝቀዝ ይቻላል። እኔ ግን በደንብ እንዲቀዘቅዝ ስለፈለኩ ነው። ይሄው እንደምታዩት ነው። ይሄው እንደዚህ ቀዝቅዞ ሲወጣ ይሄ አሁን ጎኑ በረዶ ሁሉ ሰርቷል። እኔ በረዶ ቤት ነው የማስቀምጠው፣ ምክንያቱም እንጀራው ስላማረልኝ። እኔ ለሚያምር እንጀራ ምንም ፍሪጅ ውስጥ ባስገባው ምንም የሚጎዳ ነገር ስለሌለ ይሄው እንደምታዩት በደንብ ቀዝቅዟል። ያ ጎኑ ላይ ያዝ የሚያደርገኝ ምንድነው በረዶ ሰርቷል እንጂ ይሄኛው አቦካክ የወደደው ቀዝቃዛ ነገር ነው በአጠቃላይ። አሁን እኔ እዚህ ላይ በአንድ ብሊንድ እያደረኩት ነው የጓጎለውን። እናንተ ግን በእጃችሁ በውሃ ይሄ ውሃ ጨምሬ ነው እንትን የማደርገው ማቀጥ ነው። ውሃ ጨምራችሁ በእጃችሁ ሽት አርጋችሁ በማጥለያ ማጥለላችሁ መቀላቀል ትችላላችሁ። ይሄ ከሌላችሁ አንድ ብሊንደሩ ከሌላችሁ እንደዛ መጠቀም ይቻላል። ግዴታ ይሄ ነገር መኖር አለበት ብዬ አላምንም። ይሄው በዚህ መጠን በቃ እንደዚህ ያው መቅጠም መወፈሩ ችግር የለውም። እንዲፍታታልኝ ነው ውሃ የጨመርኩበት። ወደ ሊጥ የጨመርኩ ማለት ነው። በጣም የቀዘቀዘ ነው። ከዚህ በኋላም ይሄን ሊጥ ሳቀጥን ቀዝቃዛ ውሃ ነው የምጠቀመው። እንደነገርኳችሁ ቀዝቃዛ ነው። ለብ ያለ ሞቅ ያለ የሚባል ነገር አልጨምርበትም። ይሄው እንደዚህ በደንብ ከቀላቀልኩት በኋላ እናንተ በእጃችሁ ገብታችሁ መቀላቀል ትችላላችሁ። አንድ ብሊንደሩም ይሄኛው ሊጡ እንዳይጓጉልባችሁ በማጥለያም አጥልላችሁ ማስገባት ትችላላችሁ። ችግር የለውም። እኔ ብሊንድ የማደርገው ስላለኝ ነው። ይሄኛው ስላለኝ ነው። ከሌለ ችግር የለውም። ምጣድና ጤፍ ከየት ገዛሽ ለምትሉኝ እኔ አበሻ ስቶር ነው የምገዛው። ከአበሻ ሱቅ ነው የምገዛው። በአካባቢ በምኖርበት አካባቢ ካለ የአበሻ ሱቅ ነው የገዛሁት። ፍሪጅ ውስጥ እንጀራውን ፍሪጅ ውስጥ ወይንም በረዶ ቤት ውስጥ ነው ወይ ያላችሁ፣ ኖርማል ፍሪጅ ውስጥ ነው የማስቀምጠው እኔ። አንዱን ጤፍ መጠቀም እንችላለን ነው ይላላችሁት። ይሄው አንዱን ጤፍ ይቻላል። ይሄው አንዱን ጤፍ፣ ይሄ ነጭ ጤፍ ነው። ከዚህ በኋላ ይሄው አብሲቱን ከጨመርኩት ከ5 ሰዓት ከ4 ሰዓት ከ5 ሰዓት ከ6 ሰዓት እስከ 6 ሰዓት ባለው ውስጥ እንቆይና ብድግ ማለት ሲጀምር ዙሪያውን በረዶ አደረኩበት። በረዶ የሰራው ውሃ ነው ይሄ። በረዶ ቤት ውስጥ የነበረ በረዶ የሰራው ውሃ ነው። እናንተ ግን ትንሽ ከሆነ የምታወቁት ፍሪጅ ውስጥ አስገቡት። ከዚህ በኋላ ፍሪጅ ውስጥ አስገብታችሁ ይሄ ጠዋት ነው ማታ አድርጌው ልክ በኢትዮጵያ ሰዓት አቆጣጠር በነግራችሁ ማታ 2 ሰዓት ላይ አብሲቱን ጨመርኩት። 4 ሰዓት 5 ሰዓት አካባቢ ዙሪያውን ቀዝቃዛ ነገር አሳቀፍኩት። በረዶ የሰራው ውሃ ላስቲክ ነው ይሄኛው። ለዚሁ ፐርፐዝ ብዬ ነው እንትን ያልኩት። ለዚሁ ጥቅም ብዬ በረዶ እንዲሰራ አድርጌ ነው ያስቀመጥኩት። ይሄው ውሃ እየጨመርኩበት ነው። ከዛ በኋላ እሱን አሳቅፌው አደርኩ። ጠዋት ነው ጠዋት በኢትዮጵያ 6 ሰዓት ማለት ነው 12 ሰዓት ማለት ነው ጠዋት ላይ ነው። አሁን እንደዚህ ውሃ እየጨመርኩበት ነው። ምንም አይበላሽም። ምክንያቱም አንድ ያልነገርኳችሁ እንትኑን ስትጨምሩ አብሲቱን ስትጨምሩ ሊጡን ወፈር አድርጋችሁ ተውት። አለዛ አስተካክላችሁ ከተዋችሁት ውሃ አቀሮ ያድራኒ። በወፍራሙ ከተዋችሁት ግን ጠዋት ምንም ውሃ አያቀርም። ኩፍ ብሎ ነው የምታገኙት።
ቀዝቃዛውንም ስናሳቅፈው ደግሞ ውሃ አያጠልም፣ ጠሉ አናገኘውም። ከዚህ በኋላ ብዙ ውሃ ነው የሚያስጨምረን። ይሄ ውሃ ጨመርኩበት ጠዋት ላይ ነው ይሄ። ከዚህ በኋላ ወደ መጋገር እሄዳለሁ ማለት ነው። ቅዝቃዜውን አሳቅፉትኝ። እንደዚህ በረዶውን የሰራ ውሃ ወይንም ትንሽ ከሆነ የምትጋግሩት ፍሪጅ ውስጥ አድርጉት። ፍሪጅ ውስጥ አስገብቶ ልክ አብሴቱን ከጨመራችሁ ከ4 ሰዓት ከ5 ሰዓት ከ6 ሰዓት በኋላ ከ6 ሰዓት በላይ አታቆዩት። ከዛ በኋላ ፍሪጅ ውስጥ አስገብታችሁ ብትተውትና ከዛ ደግሞ ከ6 ሰዓት በኋላ 6 ሰዓትም አይደለም ግዴታ ከ4 ሰዓት። ይኸው የምጋግርበት እሳት 262 ነው እዚህ ላይ የሚለው። ከ250 እስከ 300 ባለው ውስጥ ነው የምጋግረው። ያው ከፍ ዝቅ እያለ ይሄዳል። ከዚህ በላይ ግን አያልፍም። ብዙ ጊዜ አሁን ይሄን እንጀራ ብዙውን የጋገርኩት በ262 ከ250 ተነስቼ ነው 50 ላይ አሞኩት። ከዚህ ላይ መጋገር ስጀምር 262 ነው ይሄ። የመጨረሻው ወደ መጨረሻ የጋገርኩት 300 ላይ ነው። ይሄ እንዴት እንደሚያምር አይኑ፣ እንጀራው እንዴት እንደሚያምር አይኑ። ቆንጆ እንጀራ ነው። ያው እሳቱንም እንድታዩት ብዬ ነው። ይሄው ይሄን የመሰለ አይናማ ነጭ ጤፍ እንጀራ ለስላሴው ልነግራችሁ አልችልም። ያው በዚህ መልኩ እንጋግራለን እንጀራችን። ከዛ በኋላ ፍሪጅ ውስጥ ነው የማስቀምጠው። የባለፈው ቪዲዮ ላይ እንዳያችሁት ጥያቄያችሁን እያነበብኩ ስለሆነ ነው የምመልሰው የጠፋሁት በመሃል። ማሰሻ ምንም ማሰሻ አልጠቀምም። ከአሁን በፊት ነግሬያችኋለሁ። ሌሎች ቪዲዮዎች ላይ አይታችሁ ከሆነ ቂጣ ስጋግርበት የነበረው ምጣድ የተላላጠ ምጣድ አይታችሁት ከሆነ ይሄ 3ኛ ዋስ ነው የገዛሁት። ቤኪንግ ፓውደር ጠቀም ነበር። እሱ ለምጣድ ጠንክ ነው፣ ላልጦ ነው የሚጥለው እና ላጠብኝ። በቃ አሁን ምንም ነገር አልጠቀምም። እንዲሁ በፔፐር ታወር ጠረግ አድርጌ ነው የምጋግርበት። ምንም ቆንጆ እንጀራ ነው። ያ እናሰፋና አይኑ እስከሚወጣልን ድረስ ጠብቀን እንግዲህ ሁሌ እንደምናደርገው የሚያምር እንጀራ ለበዓል አሁን ለገና ሁላችሁም ሞክሩት፣ ትወዱታላችሁ። ልክ በዚህ መሰረት እኔ በጋገርኩት አብሲቱን በጨመርኩት ሊጡን መጠን በዚሁ መጠን ጋግሩት። በእኔ ይሁንባችሁ። ቆንጆ እንጀራ ነው የምትጋግሩት። አብሲቱን ስጨምሩ ግን እንደነገርኳችሁ ይኸው እንዴት እንደሚያምር እዩት። እንትን አትበሉት፣ ወፈር አድርጋችሁ ተውት። ከዛ በኋላ ጠዋት ብዙ ውሃ ያስጨምራችኋል። ይኸው ልስላሴው አይኑ እንዴት እንደሚያምር ለስለስ ያለ እንጀራ ደጋገምኩባችሁ። የልስላሴ እኔ ግን ስለወደድኩት ነው። ከዚህ በኋላ ያው እንደ ባለፈው ቪዲዮ ላይ እንዳያችሁት ቆራርጬ እንጀራዬን አስገባለሁ። እዚህ ላይ አንዷ ተመልካች አንዷ እህቴ ያው ስማችሁን መጥቀስ የጻፋችሁልኝ ጋግራችሁ ቆንጆ ሆነላችሁን ስማችሁን ያልጠቀስኩት ፈቃዳችሁን ስላልጠየቅኩ ነው። እንደዚህ ሙሉን ብትቆርጩና ከዛ በኋላ ብትጠቀል እኔ እያንዳንዱ አንድ እንጀራ ጠቅልዬ ቆርጬ አስቀምጬ እንደዛ ነበር የማደርገው። እንደዚህ ብታደርጊው ብላ መክራኝ፣ እግዚአብሔር ይስጥልኝ። በጣም ነው የማመሰግንሽ እህቴ። ስራዬን ያቀለልሽልኝ። ይኸው አንዴ እንደዚህ ከፍለዋለሁ። ከዛ በኋላ እየጠቀለልኩ አስቀምጠዋለሁ ማለት ነው። ያው አንቺ እያልኩ ማወራው ብዙ ይሄ እንጀራ የሴቶች ነው ብዬ ነው። እንግዲህ ወንድሞችም አላችሁ ተመልካቾች፣ ወንዶችም ሴቶችም ናችሁ የምታዩት ቪዲዮዬን። ወንዶች እንዳትሰኙብኝ ወንድሞቼ። እንግዲህ እንደዚህ እየጠቀለልኩ እያንዳንዱን እየጠቀለልኩ እንዴት ልስላሴውን ነው እያሳየኋችሁ ያለሁት። እንዴት ስለወደድኩት ነው። ይሄኛው ሞር ልስልስ ያለ ሆነ ከዛኛው። እንደዚህ እያደረግን እንግዲህ ይኸው ጀርባውም ያምራል። ቆንጆ እንጀራ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሁኑ። ከወደዳችሁ ስራዬ ላይክ ማድረጋችሁን አትርሱ። ላይክ፣ ኮሜንት፣ ሸር አድርጉ። ሸር ለምታደርጉልኝ ለምታበረታቱኝ
ለሁላችሁም በዚህ መልኩ ነው እንግዲህ የማስቀምጠው። ለሁላችሁም ከልብ አመሰግናለሁ። እንደዚህ ከቆረጥኩት በኋላ እንደዚህ አድርጌ ፍሪጅ ውስጥ አስቀምጠዋለሁ። እያወጣሁ ነው፣ በማይክሮዌቭ ነው የማሞቀው። እያሞኩ ነው የምጠቀመው። ለረጅም ጊዜ ነው እንግዲህ የምጠቀመው ይሄን እንጀራ። የዛሬው ስራ ይሄን ይመስላል። ስራዬን ከወደዳችሁ ላይክ፣ ኮሜንት፣ ሼር ማድረጋችሁን አትርሱ። ሀገራችን ኢትዮጵያን እግዚአብሔር ይጠብቅልን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ሞክሩት።